እንዳንተ የኔም አባት ታላቅ ወንድሜ በጣም ይወደው ነበር። እኔም ደግሞ እወደው ነበር። አይገርምም? ምኑ ነው የሚገርመው እያልከኝ ነው? የሚገርመው ምኑ እንደሆነ ታውቃለህ? በጣም የምወደው ወንድሜ ተገደለ። ልክ እንዳንተ በመርፌ ተበርዞ። ማን የገደለ ይመስላል? እስኪ በትክክል ገምተሃል። አባትን የገደለ ያንተ አባት ሼፍ አባል። አየህ፣ ያንተ አባት ሙሉ ቤተሰቤን ነጥቆኛል። አባቴን፣ እናቴን፣ ወንድሜን፣ ሙሉ ቤተሰቤን የነጠቀኝ። የሚሰራው የሼፍ ድርጅት ሁላ ሳይቀር ሁሉንም የነጠቀኝ። ተራው የኔ ነው። እያንዳንዷን ነገር አስመልሰዋለሁ። ስለኔና ስለ ወንድሜ ምን ለማውራት ነው የፈለግሽው? አዎ እኔ ሰይጣን ካሁን በኋላ እያንዳንዷን ነገር ከኔ ጋር ትወጣታለህ። ስንቴ ነው የምልህ? እኔ አልፈልግም። ላንተ ምንም አይነት ስሜት የለኝም። የኔ ውድ ጓደኛ፣ አሁን ሁሉንም ነገር ማሳካው ይመስለኛል። ሁሉንም ነገር ቀስ በቀስ አሳካዋለሁ። እተማመንብሻለሁ ጓደኛዬ። ዛሬ ለወንዱ ልጅ ሁሉንም ነገር ነገርኩት። ለበሽተኛው ነው? አዎ፣ ያው አንድ ያለው ወንድ ልጅ እሱ ብቻ አይደለ? አዎ፣ ግን አሁን መንቀሳቀስ በማይችልበት ሰዓት መናገርሽ ተገቢ ነው? ምን አገባኝ? እኔ የአባል ዘር ተብሎ አንድም ዘር እንዲቀር አልፈልግም። ሁሉንም ነገር አጠፋለታለሁ። ልጆቹን፣ ስራውን፣ ሙያውን፣ ሁሉንም ነገር ነው ማጠፋለት። በሁሉም ነገር ከጎንሽ ነኝ ጓደኛዬ። አመሰግናለሁ። ሁሉንም ነገር ላንቺ ስነግርሽ ይቀልልኛል። ማለት ምን ነው? ችግር አለ እንዴ? አንድ ቤት ውስጥ ሮዳስ የተባለ አለ። ነርሷን በመርፌ ስገላ ታይቶኛል። እንዴ ምንድነው ያደረግሽው? ቆይ አሁን ያየውን ነገር በሙሉ ለመላው ቤተሰቡ ቢናገርስ? ለጊዜው እንኳን እንዳይናገር አንድ ፋይል ይዤበታለሁ፣ አሳይቼዋለሁ። ለወደፊቱ ግን ምን እንደሚፈጠር አላወቅኩ። እባክሽን እንደዚህ አይነት ስህተት ድጋሚ እንዳትሰሪ። ጥንቃቄ የጎደለው ስራ አትሞክሪ። ልክ ብለሻል።
ቆይ እስቲ ከኔ ምንድነው የምትፈልጊው? ካንተ ምን ልፈልግ እችላለሁ? አፈን እንድትዘጋ ብቻ ነው የምፈልገው። አንቺ ማን ነሽ? ከዚህ የበለጠ እኔን ማወቅ ምንም አይጠቅምህም። እሺ ምንድነው የምትፈልጊው ከዚህ ቤት? ገንዘብ ነው? አይ ገንዘብማ የምትፈልገው አንተ ነህ። ማለት ገንዘብ የምፈልገው እኔ እንደሆንኩ የማይመስል ነገር አዘባርቂ። ሀሳብህን ቀየርክ እንጂ ገንዘብ እንደምፈልግ በምን አወቅሽ ልትለኝ ነበር። ያው አንተን አይቶ አለመገመት አይቻልም። ስለዚህ ጎላችን ተመሳሳይ ከሆነ አብረን መስራት እንችላለን ማለት ነው። አይደለም አብረን ልንሰራ ተመሳሳይ ስራ እንኳን አንሰራም። ካልሆነ ደግሞ ያየሁትን ነገር በሙሉ እናገራለሁ ማለት ነው። ከዛስ ምን የሚፈጠር ይመስላል? አቶ አባል ከዚህ ቤት ቀንጥሮ ያስወጣሻል። እኔስ ስለ አንተ ጉድህን አንድ በአንድ ለዚህ ቤተሰብ ብናገር ምን የሚፈጠር ነው ይመስል? ምን ያ ከሞተችው ነርስ ጋር ያለኝን ፎቶ እንዳይሆን እሷ ናት አሳስተ ሳመችን ብዬ ስለምነግረው ብዙ የገነነ ሐሳብ አይመስለኝም። ምስኪን ሌላ ተጨማሪ ውድ መረጃ ቢኖረኝስ? ማለት ቆይ ለምንድን ነው የማትረጋጋው? በዚህ አካሄዱ ከቀጠል ሁሉንም ነገር ነው የምታበላሸው። እንዴት ነው የምረጋጋው? የገባንበትን ዓላማ ተሽ አንቺ ራስሽን ወዚህ መሰረትሽ እኮ ነው። ቀና እንዴ እኔ ፍቅር? አዎ ቀንቻለሁ። የሚያስፈልገንን ገንዘብ ይዘን ከዚህ ቤት እንጥፋ። አትጨነቅ፣ ትንሽ ጊዜ ብቻ ነው የሚቀረን። ነገሮችን አረጋጋቸው። እኔ እናንተ ወንድምና እህት ሳይሆን ፍቅረኛሞች መሆናችንን አንድ ሰው ካወቀ ያበቃል። ይህ እንዲሆን ደግሞ እኔም አንተም አልፈልግም። እሺ ስንት ጊዜ? ስንት ጊዜ ማለት? ስንት ጊዜ ማለትማ ገንዘቡን ለመውሰድ ምን ያህል ጊዜ እንቆያለን? በጣም በቅርቡ። አትጨነቅ እሺ። አሁን አብረን መሆናችንን ሰው ማየት ስለሌለበት እኔ ልሂድ እሺ። ምን ነው ቆመሽ ደረቅሽ እኮ ነው? ሌላ ሴራ ለማሲር ጸሎት እያደረግሽ ነው? ሌላ ማውቀው ነገር ልንገር። ቴስላ ያንተ እህት እንዳልሆነች እና ምን ይጠበስ? ቆይ ምን ነው የምትይው? ምንድነው መቀባጠሪው? ቀባጠርኩ እንዴ? እህት እንዳልሆነች ውዷ ፍቅረኛም እንደሆነች አውቃለሁ። ይሄ ውሸት ነው። ውሸታም ነሽ አንተ። አፈን ዝጋ እባክህ። ለሁሉም ነገር ማስረጃ አለኝ። አንቺ ከዚህ ገልሻለሁ። አሁን አንድ ነገር ልንገርህ። አንተ አንድ ነገር እስካላወራ ድረስ እኔ ሁሉንም ሚስጥርን እደብቅልሃለሁ፣ ቴስላንም ጨምሮ። አልገባኝም። ለቴስላ ማለት ለሷ እንኳን ተሳስተህ ብትነግራት ከነርሷ ጋር ያለከን ፎቶ በስጦታ መልክ አበረክትላታለሁ። መቼስ ከሷ መለየት የምትፈልግ አይመስለኝም። አንቺ ከስቲ አሳይሻለሁ። እንዴት አደርክ አቶ አባል? ምንም አላስታውስም። ትናንት ከሰዓት በኋላ ጠፍተሽ ነበር። ለቅሶ እንዳጋጠመኝ እኮ ደውዬ አስፈቅጄክ ነበር። ለካ አስፈቅደሽኝ ነበር። አዲስ ነገር አለ እንዴ? አንድ ጋዜጠኛ በተደጋጋሚ እየደወለ ነበር። ማግኘት እንደሚፈልግ ነግሮኝ ነበር። ዘላለም እንደማገኘኝ አትነግሪም ነበር? እሱን ተይውና ስለ መጋዘኑ ምናምን የሰማሽው ነገር አለ? አንዳንድ ሰራተኞች ስራቸው አጥጋቢ ስላልነበረ በሌሎች ሰራተኞች ቀይራቸዋለሁ። በዚህ ሳምንት አዳዲስ ጣፋጮች እየተሰሩ ነው። በጊዜ ካለቁ በዛኛው ሳምንት ገበያ ላይ እናውላቸዋለን። ስህተት ሲሰሩ ካገኘሻቸው እርምጃ ወስጅባቸው፣ ካልሆነ ደግሞ አሰናብቻቸው። ግን አንዳች የኔ ስም እንዲጠፋ አልፈልግም።
የተቻለኝን ነገር አደርጋለሁ። ከምትችይው በላይ አይገርምህ? እንደዚህ አይነት የማይገባ ቦታ ላይ ስቀጥረህ ጎበዝ ሰራተኛ መስለኝ። ይቅርታ አቶ አበራ፣ በድጋሚ እንደዚህ አይነት ስህተት አልሰራም። በድጋሚማ እንደዚህ አይነት ስህተት እንደማትሰራ ቃል፣ ምክንያቱም ምንም ጥርጥር የለም ሰው የማያውቀውን ስራ መሞከር የለበትም። ይሄ የማይረባ ወጣት ደግሞ ስንት የለፋውበትን ስራዬን ገደል ከቶብኝ ነበር። ድንገት አዳንኩት እንጂ። በሉ ቦታው ተረባብሿል መሰለኝ፣ አስተካክሉት። ቆይሽ እንዴ? አይ ገና መምጣቴ ነው። ምን ነው በሀሳብ ተወጣሻል? በሀሳብ ተዋጥኳ? ቆይ ልትወጪ ነው እንዴ? ታዲያ ቁርስ ላቅርብልሻ? አይ ቁርስ አልፈልግም። ለምን? ደርሷል እኮ። ይገርምሻል፣ እናቴ ብትሆን ኖሮ ምግብ ደርሷል ሳይሆን ከዚህ ቤት ሳትበይ አትወጪም ነበር ብላ የምትቆጣኝ። ይቅርታ፣ ያው እንደ እናት ባይሆንም የቻልኩትን ያዘጋጀውልሽ። እንደዛ ማለት አይደለም። እኔ አንዳንድ ሰዎችን ስለማልወዳቸው ነው። እንደ አንዳንድ ሰዎች ማለት ከወይዘሪት ቴስላና ከአቶ ሮዳስ ውጭ እዚህ ቤት ማን አለ? ጭራሽ አቶና ወይዘሮ አልሻቸው? ተይ እንጂ፣ ምንም ቢሆን ትላልቅ ሰዎች ናቸው። ወይዘሮ ቴስላ ደግሞ የአባትሽ ባለቤት ናት። ምንም አይጠመኝም። በእናቴ በጣም ተቀናባት ነበር። አብረው እንዳይኖሩ ብዙ ጥራለች። ይሄው ደስ ይበላት። እናቴን ገላ አባቴን ራሱ አረገችው እንዳቀደችው። ቆይ እናትሽን እሷ ነች እንዴ ገደለቻት? ይቅርታ ስራሽን አቋረጥኩሽ መሰለኝ። እኔም ልብሴን ቀይሬ ልውጣ። አንቺ ልጅ ቆይ ልታሳዝኝኝ ነው እንዴ? አንቺ እኮ የአባል ዘር ነሽ። የአባልን ዘር ደግሞ አንድ በአንድ አጠፋለታለሁ። ይሄ ነገር ጥሩ እየሄደ አይመስለኝም። ጌም እየተጫወትሽ ነው? አይ አይደለም፣ መጋዘን ውስጥ ትልቅ ችግር ያለ ይመስለኛል። ምን እያወራሽ ነው? የትኛው ነው? ጣፋጭ መስሪያ መጋዘን ነው? አዎ፣ መጋዘኑ በፖሊሶች ተከቧል። ምንድን ነው የምታወሪው?
በመጋዘኑ በስተጀርባ በየ2 ሜትሩ ፖሊሶች ይታዩኛል። ታዲያ ምን እየሰራች ነው? ለሰዎቻችን ደውይላቸውና እያንዳንዳቸውን ያጥፏቸው። እንዴ አቶ አዋል ፖሊሶች እኮ ናቸው። እነሱን ለመጉዳት የሚሞክር ሌላ ችግር ነው ይዘውብን የሚመጡት። እኔን ከመሞገት መፍትሄ አትፈልጊም? ሀሎ ከማል፣ አንተ ተጋደመ መጋዘናችን በፖሊስ ተከቧል። ሙትቻ ደሜ ከፍ ብሎ እስኪሞት ድረስ ነው የምጠብቀው። ቀደም ብላ ትነግረኝ ነበረ። ቻው። እንዴ ምን ተረጋጋ? ሌላ ነገር አለ እንዴ? ፖሊሶቹ እኛን አይደለም የሚፈልጉት። ከኛ ጀርባ ትናንትና የመኪና አደጋ ደርሶ እሱ ለመመርመር መጥቶ ነው። ተመስገን። እንደዛ ከሆነ ነው። በቃ ነገሮችን በጥንቃቄ አድርግ። ምንም አይነት ስህተት ማየት አልፈልግም። ተሳስቼ ግን አንዲት ስህተት ባገኝ ግንባርሽ ላይ ነው ተኩሰው። እሺ አቶ አዋል፣ ምንም አይነት ስህተት አይፈጠርም። እኔ በህይወቴ ብዙ ነገር አጥቻለሁ። አባቴን፣ እናቴን፣ ማንንም ቤተሰብ የለኝም። ሁሉንም ነው ያጣኋቸው። ለዛም ነው ይሄንን ስራ የምሰራው። አሁን ደግሞ ተራው የኔ ነው። ሁሉም ሰው የስራውን ያገኛል። የአባቴን ቃል አከብርለታለሁ። ይሄን ያክል ካወራን ለጊዜው በቂ ነው። ቻው በቃ። ምን ነው የአባትሽን በቀል እየተበቀልሽለት ነው? የምን በቀል ማለቴ? ያወራሁትን ሰማሽ እንዴ? አዎ ሰማሁ። ታዲያ ማንን ነው የምትበቀዩ? መቼስ እኛን አይደለማ? ኧረ አይደለም። የምትበቀዩን ሰው እኛ እናውቀዋለን እንዴ? አይ አታውቁትም። ዝም ብዬ ስናደድ እንደዚህ ስለማስብ ነው። አይ ስለተናደድሽ በቀል ልታስቢ አትችይም። ድንገት ላለመናገር ፈልገሽ ከሆነ እንጂ። ለማንኛውም ዋና ሀሳቤ እሱ አይደለም። ማን አለ ቤት? አቶ ሮዳስ ክፍሉ ያለ ይመስለኛል። እሱ ልጅ ግን ሰሞኑን ቤት አበዛ። ምን ሆኖ ነው? አላወኩም። ባታውቂ ነው የሚሻለው። የኔ ሸበላ፣ ያንቺ ሸበላ፣ ምን ነው ዛሬ ሽማግሌ ሰለቸሽ እንዴ? ያንተ ገና ናፍቅ። ታዲያ ምን ይሻልሽ? አሁን ማንም ስለሌለ ተቃቅፈን እንተኛ። አይ አሁን ከማጨስ በስተቀር ምንም ዘና የሚያደርገኝ ነገር የለም። እንካ በቃ አጭሰህ ስትጨርስ ፊትህን መታጠብ እንዳትረሳ። በጣም ጥለሃል። አሮጊት፣ አንድ ስጭት ያለኝ ነገር ቢኖር ከአንቺ ጋር መሟዘዝ ነው። ፊትህን ታጠብ ትለኛለች። ምድጃ ፊት ከአንቺ ዘንባባ ያምራል።
መጣሽ እመቤቴ? ውይ አንቺም እንኳን ደህና መጣሽ። ማን አለ? ነርስ አልመጣችም እንዴ? ያው አስከፍለች መድኃኒት እየወጋችሁ ነው። ኡፍ በያት አድክሚኝ፣ አሁን ልለፍበት። አለሽ እንዴ? እንኳን ደህና መጣሽ ወይዘሮ ቴስላ። አንቺ እኮ ነሽ ቤቴ የመጣሽው። ስፈልግሽ ነበረ። አቶ አባልም መጡ እንዴ? ምን ነው ለሱም መድኃኒት አመጣሽለት እንዴ? አይ አይደለም። አሁን ካንቺ ጋር ብዙ የምዳረቅበት ጊዜ አይደለም። ወይዘሮ ቴስላ ስነሳ አሁን ለሁሉም ከመናገሬ በፊት ማን እንደመረዘ አስቀድሜ ልንገርክ። እስቲ አንድ ጥያቄ ልጠይቅህ። ወንጀለኛ ነህ እንዴ? አሃ በደስታ እያልከኝ ነው? ለነገሩ አንተን ወንጀለኛ አድርጎ ማሰብ ራሱ ትልቅ በሽታ ነው። ለማንኛውም አሁን ማን እንደመረዘ ልነግርህ ነው። የመረዘች አንቺ ካዲ! አንቺ ነሽ እዚህ ሁሉ ሴራ አድርሳሽ? አዎ እኔ ሴጣን ካሁን በኋላ እያንዳንዷን ነገር ከኔ ጋር ትወጣታለህ። ኮኔ አላደርገውም። ጫኔ በጣም ጎበዝ ሆንክ ይመስለኝ ነበረ። ወደፊት የምንፈልገውን ገንዘብ ይዘን ስንጠፋ ምን አይነት ህይወት እንድንኖር ነው የምትፈልገው? ጣፋጭ ጊዜ ካንቺ ጋር ማሳለፍ እንዲሁም መዝናናትና መዝናናት። ቆንጆ ቆንጆ ልጆችን ሳትፈልግም ልጅ ምን ያደርጋል? አስፈላጊ ከሆነ እንወልዳለን። ስንት ልጅ እንድንወልድ ነው የምትፈልገው? እናስብበታለን። አሁን መቅደም ያለበት ገንዘቡ ነው። ስለዚህ አሁን ማሰብ ያለብን ሀብቱን በእጃችን እንዴት እንደምናስገባ ብቻ ነው። እሱስ ልክ ነኝ ሸበላ። ሳይ ፈዛሃል። እኔም ወደዛ ሽማግሌ መሄዱ ሳይሻለኝ አይቀርም። ይሄንን ሽማግሌ በቅርቡ ቀን እንገላገለዋለን። በቃ አንተም ሂድ። ደህና ደር።
ዛሬ ከኔ ማንም አያስጥልሽም። ገልሻለሁ። አንቺ ከዚህ በላይ ከቆየሽ ሁሉን ነገር ታበላሽብኝ። አቶ አዋል አሁን ሁሉንም ነገር እነግርሃለሁ። አንቺ ማትረቢ ምን ለማድረግ እየሞከርሽ ነው? ምንም ለማድረግ እየሞከርኩ አይደለም። አለቃዬ እውነታውን ማወቅ ስላለበት ብቻ ነው የምነግረው። ምንድነው መናገር የፈለግሽው? ተናገሪ። ስለ አቶ ሮዳስና ስለ ባለቤት ስለ ቴስላ ነው። ስለ እነ ሮዳስ ምን? አንቺ ስለ እኔና ስለ ወንድሜ ምን ለማውራት ነው የፈለግሽው? አቶ አባል